አሁን በዚህ ዘመን አንዲት ሴት ባሏ ደሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉስ ላገባሽ ቢላት እምቢ ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ አትሻሻልም፣ አንተ የሚለፍልህ እኔ ማሳልፍልሃለሁ፣ ትረዳኛለህ፣ መቼስ አንደርስታንድ ታደርጋለህ ነው የምትለው። ሳራ ግን ሁለት ጊዜ ደሃውን አብርሃምን ተከተለች። እንዲህ ያለው ፍቅር ያድላችሁ። አብርሃም ሲዋዛ ሰው መሰላችሁ እንዴ? አብርሃም ሚስቱ ሳራ ሳትወልድ 90 ዓመት ነው የታገሳት። ስንት ዓመት? 90 ዓመት። እሷ መታገሳ አቅቷት ከገረዷ ወለዳለች። ምናልባት ከሱ ከሆነ ችግሩ ብላ ቼክ ልታረግም ይሆናል። ከገረዷ ወለደ፣ አስወጣልኝ አለች፣ አስወጣላት። 90 ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት። የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በ90 ዓመቷ ልጅ ያገኘች። ለአብርሃም ትዕግስት ብሎ እግዚአብሔር ሳራን ልጅ ሰጣ።